አርዕስተ ዜና። በአሰቦት ስላሴ ታላቁን መናኝ በድንገት ገደሏቸው። ያልታወቁ ሰዎች ያደረጉት ጥቃት እንደሆነ በርካቶች ተናግረዋል። ዝርዝሩ ያንበታል። በጋልማ ከተማ በሕዝበ ክርስቲያኑ መካከል ተፈጥሮ የነበረው አለመግባባት በእርቀ ሰላም መፈታቱ ተሰምቷል። በዚህም ብፁዕ አቡነ ኤልያስ መገኘታቸው ታውቋል። ምንድን ችግሩ? እንዴትስ እርቀ ሰላሙ ተፈጠረ? በጉዳያችን ሰፋ አድርገን የምንይዘው ትንታኔ ይሆናል። ይህ ኦርቶዶክሳዊ ምርጦች የሚቀርቡበት ተወዳጁ መረጃ ቻናላችን ነው። ላይክ ሼር ማድረግ እንዳይዘነጋ። ወደ ትንታኔዎቹ በቀጥታ እናመራለን። ብሕትውና ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ራሷን ከምትገልጥባቸው መንገዶች መካከል ናቸው። አስቀድሞ በነበሩት ሕገ ልቦና፣ ሕገ ኦሪት፣ በተለይ ደግሞ በሕገ ሐዲስ በሕገ ወንጌል የተገለጠው የብሕትውና ሕይወት ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እንደጀመረው ይታወቃል፣ ይገለጣልም። ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ብቸኛ ሆኖ በገዳመ ቆሮንጦስ ብሕትውናን መጀመሩ ማቴዎስ በወንጌሉ በአራተኛው ክፍል ያስቀመጠው ታሪክ ነው። ጌታችን የብሕትውናን ሕይወት፣ የምንኩስናን ሕይወት፣ የብቸኝነትን ሕይወት፣ የምናኔን ሕይወት ጀምሮ ኋላ ለሚመጡ ቅዱሳን ሐዋርያት፣ ሐዋርያን አበው፣ ሰማዕታት እንዲሁም ሊቃውንት አርአያ ሆኗል። ክርስቶስም እኔ እንዳደረግኩ እንዲሁ እናንተም አድርጉ በሚል ቃል ይታወቃል። በተለይ የብሕትውና ሕይወት፣ የምናኔ ሕይወት ገኖና ገዝፎ የታየው በአራተኛው መቶ ክፍለ ዘመን መጀመሪያ እንደሆነ የቤተ ክርስቲያን ታሪክ ይነግረናል። ለመጀመሪያ ጊዜ ብሕትውናን ጀምረዋል ወይንም የብሕትውና አባት፣ የብሕትውና ጀማሪ፣ የብሕትውና ሊቅ፣ የመጀመሪያው ባህታዊ ተብለው የሚጠሩት ታላቁ አባታችን አባ ጳውሊ ናቸው። መናኒው አባ ጳውሊ ለ90 ዓመታት የብሕትውናን ሕይወት መርተዋል፣ ኖረውታል። በተለይ የአባ ጳውሊ ሕይወት የተተረከበት፣ የአባ ጳውሊ የምናኔ ሕይወት የተገለጠበት በአባ እንጦንስ አንደበት በታላቁ አባታችን በታላቁ የእስክንድርያ ፓትርያርክ በቅዱስ አትናቴዎስ አንደበት እንደነበር ይታወቃል። ብሕትውና ከ3ኛው እስከ 4ኛው መቶ ክፍለ ዘመን መጀመሪያ የተጀመረው ኋላም ቀጥሎ ብዙ ገዳማውያን፣ ብዙ መነኮሳት፣ መነኮሳያት፣ መናንያን ምናኔን ብሕትውናን ሕይወታቸው አድርገው ኑረውታል። ኢትዮጵያም በሶስቱ ሕግጋት ጸንታ የነበረች ነበረችና የብሕትውናን ሕይወት በተለያዩ ዘመናት ኑራለች፣ የኖረችም ትገኛለች። ሀገራችን ኢትዮጵያ ላይ ብሕትውና ከሚጠቀስባቸው ታላላቅ ገዳማት መካከል ደብረ ወገግ አሰቦት ስላሴ አንደኛውና ዋነኛው ነው። ታዲያ ዛሬ የሰማነው እጅግ ልብ ሰባሪ ደስ የማያሰኝ ዜና ምንድን ነው የሚለውን እናመላክታችኋለን። በምስራቁ የሀገራችን ክፍል በምዕራብ ሐረርጌ ሀገረ ስብከት በአሰቦት ደብረ ወገግ ቅድስት ስላሴና ቅዱስ አባ ሳሙኤል አንድነት ገዳም ከሰው ተለይተው ወጣ ብለው በጫካ ውስጥ በዓታቸውን ሰርተው ዘግተው የሚኖሩ አባ ገብረ ሚካኤል የሚባሉ ገዳማዊ አባት ማንነታቸው ባልታወቀ አካላት ሌሊት ተገድለው ተጥለው መገኘታቸውን ገዳሙ አሳውቋል። አሰቦት ደብረ ወገግ ገዳም በጻድቁ በቅዱስ አባ ሳሙኤል የተመሰረተ በምስራቁ አካባቢ ብቸኛው ጥንታዊ ገዳምና የብዙ ስውራን ግሁሳን ቅዱሳን መኖሪያ ከተማ የሆነ ታላቅ የቅድስና ስፍራ መሆኑን ገዳሙን የረገጠ ምስክር ነው። ገዳሙ ከከተማ ርቆ በኦሮሚያና በሶማሌ ክልል አዋሳኝ ላይ የሚገኝ በመሆኑ በተደጋጋሚ ከዝርፊያ ጀምሮም የገዳሙን ነዋሪ ጨምሮ ገዳማውያን አባቶችም በተደጋጋሚ የሞት አደጋ የሚደርስበት አሳዛኝ ገዳም ነው። የሰማዕቱ አባታችን በረከት ትድረሰን። ይህ በምስራቁ የሀገራችን ክፍል በምዕራብ ሐረርጌ ሀገረ ስብከት በአሰቦት ደብረ ወገግ ቅዱስ ስላሴና ቅዱስ አባ ሳሙኤል አንድነት ገዳም ከሰው ተለይተው በነበሩ በጫካ ውስጥ በዓታቸውን ዘግተው ለረጅም ጊዜያት የቆዩ ታላቁ አባት ባህታዊው አባ ገብረ ሚካኤል ላይ የደረሰው ዘግናኙ ድርጊት የብዙሃኑን ኦርቶዶክሳውያን ልብ የሰበረ ክስተት ሆኗል። በአሰቦት ደብረ ወገግ ቅዱስ ስላሴ ገዳም በብሕትውና ተወስነው የኖሩትን አባት በተለይም ባህታዊ አባ መብራቱ በመባል የሚታወቁ ሲሆኑ
ጥር 30 ቀን 2018 ነው በበዓታቸው ወይንም በመኖሪያቸው ይህ ግፍ የተፈጸመው። በዓታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸውን ከስፍራው የደረሱን መረጃዎች ያመላክታሉ። በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመንና የገዳሙን ማህበረሰብ በታላቅ ሐዘን ጥሏል። ሐዘን ላይም እንድንገባ አድርጎናል። የአባታችንን ነፍስ ከቅዱሳን ጋር ያሳርፍልን። ለቤተ ክርስቲያንናም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። በትንቢተ ኢሳይያስ ምዕራፍ 57 ጻድቃን በሞቱ ጊዜ ሰላም ይሆናሉ፣ በመኝታቸውም ያርፋሉ ተብሏል። የእኚህ ታላቅ አባት የታላቁ ሰማዕት በረከት በድጋሚ አይለየን እያልን ወደ ቀጣዩ ጥንክራችን እናመራለን። በቀጣይ በጋልማ ከተማ በሕዝበ ክርስቲያኑ መካከል ተፈጥሮ የነበረው አለመግባባት በእርቀ ሰላም ተፈታ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጎፋና ባስኬቶ ዞኖች አህጉረ ስብከት በዛላ ወረዳ ቤተ ክህነት በጋልማ ከተማ ከዚህ ቀድሞ ተከስቶ የነበረውን አለመግባባት በታላቅ የእርቀ ሰላም መርሃ ግብር ተቋጭቷል። በስነ ስርዓቱ ላይ ብፁዕ አቡነ ኤልያስ የጋሞና አካባቢው የጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የጋልማ ከተማ አስተዳደር ከንቲባ ኢንጂነር ተስፋለም ነከረ፣ የዛላ ወረዳ ዋና አስተዳዳሪ የተከበሩ ዲያቆን አንበስ ሐነንና እንዲሁም የቤተ ክርስቲያን ጥሪ የተደረገላቸው እንግዶች፣ ቀሳውስት፣ ዲያቆናትና የማህበረ ቅዱሳን ተወካዮች ተገኝተዋል። እርቀ ሰላሙን የመሩት ብፁዕነታቸው ባስተላለፉት አባታዊ ምክርና ትምህርት ምዕመናንና አገልጋዮች የነበረውን ቅሬታ እንደ ክርስቲያን በይቅርታ እንዲያልፉና ዳግም ወደ ኋላ ሳይመለከቱ በፍቅር ጉዞአቸውን እንዲቀጥሉ አሳስበዋል። ኢንጂነር ተስፋለም ነከረ ከንቲባ ቤተ ክርስቲያኒቱ የሰላም ተምሳሌትና የሀገር መስራች መሆኗን ገልጸው የተፈጠረው ግጭት የወረዳውን ቤተ ክህነት የማይወክል መሆኑን አስገንዝበዋል። ቤተ ክርስቲያን የዓለም አቀፍ ቅርሶች ባለቤትና በአንድነት የተገነባ የሀገር ኩራት ናት ያሉት ከንቲባው ታሪካዊናም ሃይማኖታዊ እሴቶችን ለቀጣይ ትውልድ በክብር ለማስተላለፍ በፍቅር መስራት እንደሚገባም አሳስበዋል። ዲያቆን አንበስ ሐነንና የወረዳ ዋና አስተዳዳሪ እንዳሉት ከሆነ ለእርቀ ሰላሙ ስኬት አስተዋጽኦ ላደረጉ የመንግስት አካላትና የሀገር ሽማግሌዎች ምስጋናን አቅርበዋል። በተለይም ይህ እርቀ ሰላም በአካባቢው ዘላቂ ሰላም እንዲሰፍን የምዕመናን አንድነት እንዲጠናከርና ቤተ ክርስቲያኒቱ መንፈሳዊና ማህበራዊ ልማቶች ስራዎቿን ያለ ስጋት እንድታከናውን ታላቅ በር ከፍተዋል ሲል የጋሞና አካባቢ ዞኖች ሀገረ ስብከት ሚዲያ አርባ ምንጭ ዘገባውን አድርሶናል። የተወዳችሁ ቤተሰቦቻችን ውድ ኦርቶዶክሳውያን ኦርቶዶክሳዊ መረጃዎችን፣ ወቅታዊ ጉዳዮችን፣ ሰበር ጥንክሮችን ወደ እናንተ ያቀረብን እንገኛለን። በመሆኑም ላይክ እና ሼር በማድረግ መረጃው ለመላው ዓለም እንዲዳረስ በማድረግ ከእናንተ የሚጠበቀውን ትብብር እንድታደርጉ የጋበዝን፣ በሌሎች መረጃዎች እንመለሳለን። እስከዚያው ድረስ ተሰነባበትን። ሰናይ ቆይታ ይሁንላችሁ።